የቫዝሊን አስገራሚ የጤና ጥቅሞች። አንደኛ፣ ለጥፍር ጥንካሬና እድገት። ጥፍራችሁን ማሳደግ ፈልጋችሁ በቶሎ እየተቆረጠ ወይም ደግሞ እየተሰባበረ ካስቸገራችሁ ማታ ማታ ጥፍራችሁን በቫዝሊን በመቀባት እና ማሳጅ በማድረግ ጥንካሬው እንዲጨምርና በቶሎ እንዲረዝም ያደርጋል። ሁለተኛ፣ ከንፈር እንዳይደርቅና እንዳይላላጥ በማድረግ ለስላሳ ከንፈር እንዲኖረዎት ያደርጋል። ከንፈራችሁ ቶሎ ቶሎ እየደረቀና እየተላላጠ ከሆነ ቫዝሊን ከስኳር ጋር ቀላቅሎ ማሳጅ በማድረግ ለስላሳና የሚያምር እንዲሆን ያደርጋል። ሶስተኛ፣ ለቅንድብ ቅርጽን ለማስተካከልና ለአይን ሽፋሽፍት ጸጉር እድገት። የቅንድብ ቅርጽ ለማስተካከል ጄል ከመጠቀም ይልቅ ቫዝሊን መጠቀም እንዲሁም ማታ ማታ የአይን ሽፋሽፍትን ቫዝሊን በመቀባት በቶሎ እንዲያድግ ያደርጋል። አራተኛ፣ ለቤቢ ሄር ጄል ከመጠቀም ይልቅ ቫዝሊን መጠቀም የተሻለ ነው። አምስተኛ፣ የሚያምርና ለስላሳ እጅ እንዲኖሩት ከፍተኛ ዋጋ አውጥተው ከሚጠቀሙት ክሬም በበለጠ ቫዝሊን ማታ ማታ ተቀብተው ጠዋት ላይ መታጠብና ለውጡ ማየት ይችላሉ። ስድስተኛ፣ ቫዝሊን ለቆዳ ብቻ ሳይሆን ለጸጉርም ጠቃሚ ነው። ቫዝሊን ጸጉር ተቀብተው ማሳጅ ካደረጉ በኋላ ለጥቂት ሰዓታት አቆይተው መታጠብ የጸጉር መበጣጠስን፣ ድርቀትን እንዲሁም ፎሮፎርን ይከላከላል። ሰባተኛ፣ የተቀቡት ሽቶ ረጅም ሰዓት አልቆይ ብሎ ከተቸገሩ ሽቶ ከሚያደርጉበት ቦታ ላይ ማለትም እጅ ወይም አንገት ላይ ሊሆን ይችላል ከሽቶ በፊት ቫዝሊን አድርገው ሽቶ ማድረግ የተቀቡት ሽቶ ቀኑን ሙሉ ጠረኑ ሳይጠፋ እንዲቆይ ያደርጋል። ስምንተኛ፣ ለስላሳ ፍክት ያለና የሚያምር የፊት ቆዳ እንዲኖረዎት ያደርጋል። ማታ ማታ ቫዝሊን ተቀብቶ ጠዋት መታጠብ ነገር ግን ለኦይሊ ወይም ደግሞ ወዛማ ወይም ቅባታማ ፊት ላለው አይመከርም። ዘጠነኛ፣ ጆሮ ጌጥ ሲያደርጉ ጆሮአችሁን ለሚያሳክካችሁና ጆሮ ጌጡ ምቾት የሚነሳችሁ ከሆነም ትንሽ ቫዝሊን አድርጎ ማሳጅ ማድረግ። እንዲሁም ቫዝሊን ለሜካፕ ማስለቀቂያ ያገለግላል። አስረኛ፣ አዲስ ጫማ አድርገው ሲጠብ ለተላጠ እግር ወይም ቁስል ቫዝሊን በመቀባት ቁስሉ በቶሎ እንዲያገግም ያደርጋል። እነዚህ ከበርካታ የቫዝሊን ጥቅሞች ጥቂቶቹ ናቸው። ታዲያ የሚገዙት ቫዝሊን ኦሪጂናል መሆኑን አረጋግጠው በመግዛትና በመጠቀም የሰውነትዎን ጤና ይጠብቁ። መልካም ጊዜ።